السلام عليكم ورحمة الله وبركاته. أيها الأحباب ود وندموجي توجن ديتناجو. يقول تبارك وتعالى في حديث القدسي: أعددت لعبادي الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله تبارك وتعالى بحديث القدسي وسط لدقاق لما الكام باروتشي أزقاجتشالو إلى الله سبحانه وتعالى ከሞት በኋላ ላለው ህይወት ለዘላለማዊ አገር በጀነት ውስጥ አዘጋጀሁላችሁ አላህ ሱብሓነሁ ወተዓላ። ማላ ዐይኑን ረአት አይን አይተው ማታቅ፣ ወላ ኡዙኑን ሰሚዐት ጆሮ ሰምታ የማታቅ፣ ወላ ኸጠረ አላ ቀልቢ በሸሪን አንድ ቀን በሰው ልጅ ልቦና አለፍ ያላለ ዘወላላለ ኒዕማን ደስታን ዘላለማዊ ህይወትን አዘጋጀሁኝ ይላል። ለማን ያረብ ለማን ነው ጌታ ብትል መጀመሪያ ላይ ጠቅሶታል። ለዒባዲ አሷሊሒን ለመልካም ባሮች ይላል። ማን ናቸው መልካሞቹ? አሷሊሑና መን ሐፈዙ ሁቁቅ አላህ ስብሓነሁ ወተዓላ ወሁቁቅ ዒባዲ አሉ። ሷሊሖች ደጋጎች ማለት የአላህን ስብሓነሁ ወተዓላን ሐቅ የጠበቁ ናቸዋል። መጀመሪያ የአላህን ሐቅ የጠበቁ ማለት አላህን በአምላክነቱ በጌትነቱ በባህሪውና በጸዳ በሙሉ ባህሪው ጌታቸውን አላህን ያወቁ፣ ሰደቁ ቢሩቡብየቲ በአላህ ጌትነት ያመኑ፣ ወቢኡሉህየቲ በአምላክነቱ ያመኑና ያመለኩት፣ وبصفاته الكمال والجمال بمولونا قدلت بليلو ليس فيها عيب ولا نقصان منم أينت نورنا منم أينت قدلت يليلو مولو باهريون بمولو باهريون يعملو باروچون إن الزام باروچو يا الله الحق يتبقوا باروچو ناتشو صالحوች ደጋጎች وحفظوا حقوق عباده ሁለተኛው ላይ የባሮቹን ሐቅ የጠበቁ ይላል። በባሮቹ ላይ ወሰን አላለፉ፣ በምላሳቸው በጉልበታቸው በማንኛውም አይነት ሁኔታ የአላህን ባሮች ድንበር ያልጣሱ ሷሊሖች ይባላሉ። ሰዎችን የማይነኩ በምላሳቸው በተግባራቸው የሰዎችን ንብረት የማይነኩ የሰዎችን ደም የማያፈሱ በሰዎች ላይ ድንበር የማያልፉ ሷሊሖች። ስሙ ራሱ አጂብ ነው። ሷሊሖች ደጋጎች መልካሞች። አያችሁ፣ እነዚህም ባሮቼ ጀነት ውስጥ አይን አይቶ የማያውቀውን ጆሮ ሰምቶ የማያውቀውን አንድ ቀን በልብ ላይ ውል ያላለውን ኒዕማ አዘጋጀው ይላል። ቁርአን ምንድን ነው የሚለው? ፈላ ተዕለሙ ነፍሱም ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን። ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን። ነፍሶች አማኝ የሆኑ ነፍስ አታቅም። ማ ኡኽፊየ ለሁም ሚን ቁረቲ አዕዩን የአይኖች መርጋ የአይኖች መደሰቻ የሆኑትን አላህ ደብቆ ያዘጋጀላቸውን አያቁም። ጀዛአን ቢማ ካኑ ያዕመሉን በምድር ዓለም ላይ ከሞት በፊት ዱንያ ላይ ያሉ ስሜታቸውን ቆጥበው ዝንባሌያቸውን ቆጥበው የጌታቸውን ትእዛዝ በመተግበርና በሰሩት ስራ ምክንያት ይላል። ጀዛአን ቢማ ካኑ ያዕመሉን በሰሩት ስራ ምክንያት አይኖች የሚረጉባቸው አይኖች የሚደሰቱባቸውን ለነሱ የተደበቀ የተዘጋጀላቸውን አያውቁም። አላህ ሱብሓነሁ ወተዓላ እነዛ ማን ናቸው? ሷሊሖች ናቸው። ያ ረቢ ከነሱ አድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።